ወደ ሉክሶር። ጤና ይስጥልኝ ወዳጆቼ፣ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ደግሞ ወደ ሌላ አስደናቂ ቦታ ታሪካዊ ጉዞ እናደርጋለን። የዛሬው መዳረሻችን የጥንቷ ግብጽ የግርማ ሞገስ ማዕከል የነበረችው ሉክሶር ናት። ከጥቂት ቆይታዎች በኋላ ከካይሮ ዓለም አቀፍ አየር ማረፊያ ተነስተን ወደ ሉክሶር በረራ እንጀምራለን። በረራው 1 ሰዓት ብቻ ነው የሚፈጀው። በመኪና ብንሄድ ኖሮ 8 ሰዓታት ያክል ይፈጅብን ነበር። ጉዟችንን ያመቻቸልን በካይሮ ያረፍንበት ሆቴላችን ነው። ኤርፖርት ደርሰን የደህንነት ፍተሻውን ካለፍን በኋላ የግብጽ አየር መንገድ አውቶቡስ ከምሽቱ 11:45 አካባቢ ወደ አውሮፕላናችን ያሸጋግረናል። ሉክሶር እስክንደርስ ድረስ ስለ አፍሪካ የአየር መንገዶች ትንሽ እናውራ። የግብጽ አየር መንገድ በ1932 የተመሰረተ በዓለም 7ኛው አንጋፋ ሲሆን የስታር አሊያንስ አባል ነው። የእኛ አገር የኢትዮጵያ አየር መንገድ ከ1945 ጀምሮ የዘለቀ ታሪክ ያለው ሲሆን በአፍሪካ በአውሮፕላን ብዛት ከ150 በላይ በመዳረሻዎች ደግሞ ከ150 በላይ እና በኢኮኖሚ አቅም አንደኛ ደረጃ ላይ በመሆን አህጉሪቱን ይመራል። የግብጽ አየር መንገድ ወደ 70 የሚጠጉ አውሮፕላኖች ብቻ አሉት። በአሁኑ ወቅት በጥንካሬና በስኬት በአፍሪካ የአየር መንገዶች ደረጃ አንደኛ የኢትዮጵያ አየር መንገድ፣ ከዚያም የሞሪሺየስ፣ የሩዋንዳ፣ የደቡብ አፍሪካ እያለ ሄዶ በ5ኛ ደረጃ ላይ የግብጽ አየር መንገድን እናገኛለን። በዓለም አቀፍ ደረጃ ደግሞ ኢትዮጵያ 38ኛ ደረጃ ላይ ስትገኝ ግብጽ 68ኛ ደረጃ ላይ ትገኛለች። በእርግጥም የኢትዮጵያ አየር መንገድ በአፍሪካ ሰማይ በብዛት ተመራጭ መሆኑን በተደጋጋሚ አስመስክሯል። ይህ ለሁላችንም ኩራት ነው። ሉክሶር የጥንቷ ቴብስ በአዲሱ የፈርዖኖች መንግስት ዘመን የግብጽ ፖለቲካ፣ የሃይማኖትና የባህል ማዕከል ነበረች። ሉክሶር የሚለው ስም የመጣው አረቦች ከተማዋን ሲያዩ ከነበሩት ብዙ ቤተ መቅደሶች የተነሳ አሉቅሶር ትርጉሙም ቤተ መንግስቶች ማለት ነው ከሚለው የአረብኛ ቃል ነው። ዛሬ ሉክሶር በዓለም ትልቁ ጣሪያ አልባ ክፍት የሙዚየም ከተማ በመባል ትታወቃለች። የአባይ ወንዝ ምስራቅና ምዕራብ አድርጎ ለሁለት ከፍሏታል። ምስራቅ ባንክ የህይወት ከተማ ተብሎ ሲጠራ ዝነኞቹ የሉክሶር እና የካርናክ ቤተ መቅደሶች ይገኙበታል። ምዕራብ ባንክ የሞትና የዘላለማዊነት ከተማ ሲባል ከ60 በላይ የነገስታት መቃብሮች፣ የነገስታት ሸለቆና የሃትሸፕሱት ቤተ መቅደስ ይገኙበታል። አሁን እኛ እዚህ ከ1979 ዓ.ም ጀምሮ የዩኔስኮ የዓለም ቅርስ በሆነችው ከተማ ውስጥ እንገኛለን። ሉክሶር ከ1.3 ሚሊዮን በላይ ህዝብ የሚኖርባት ሲሆን አብዛኞቹ የሳኢዲ ግብፃውያን የላይኛዋ ግብጽ ተወላጆች ናቸው። ነዋሪዎቹ ለጥንታዊ ቅርሶቻቸው ልዩ ፍቅር አላቸው። ባንዋኝበትም የሆቴሉ ገንዳችን ዛሬ ትልቅ ጉዞ አለበት። ሙሉ ቀን ነው የሚፈጀው። ኢኮኖሚው ሙሉ በሙሉ ማለት በሚቻል ደረጃ በቱሪዝም ላይ የተመሰረተ ነው። ሆቴል፣ ምግብ ቤት፣ ታክሲ፣ የቅርስ ሽያጭ ዋና የገቢ ምንጮች ናቸው። ነገር ግን በአባይ ዳርቻ ያሉ ለም መሬቶች ለግብርና በተለይም ለሸንኮራ አገዳ በመዋል ቱሪዝም በሚቀንስበት ጊዜ የኋላ ደጀን ሆኖ ያገለግላል። ሉክሶር በህዝቧ እንግዳ ተቀባይነትና በጸጥታ ጥብቅነት የተነሳ ለባህል ቱሪዝም በጣም አስተማማኝ ከሆኑት የዓለም መዳረሻዎች አንዷ ነች። ትልልቅ በምዕራብና በምስራቅ ያለው የመቃብርና የመኖሪያቸውን ለማየት እየሄድን ነው። አሁን የቴብስ ታላላቅ ጠባቂዎች ወደ ሆኑት
የመምኖን ሐውልቶች ደርሰናል። እነዚህ በዓለም ታሪክ ውስጥ የግብፃውያንን የሥነ ሕንፃና የምህንድስና ጥበብ የሚያሳዩ ሕያው ማስረጃዎች ናቸው። ከግብፅ ፈርዖኖች ዝነኛ ከነበሩት አንዱ አሜኔቶፕ ሶስተኛ የ18ኛው ስርወ መንግስት የገነባቸው ሲሆን ዘመኑ ወርቃማው ዘመን ተብሎ ይታወቅ ነበር። ለታላቁ የቀብር መቅደሱ መግቢያ ጠባቂዎች ሆነው እንዲያገለግሉ ነው የተሰሩት። ይህ መቅደስ በዘመኑ ከካርናክም በላይ በግብፅ ከተገነቡት ሁሉ ትልቁ ነበር። እያንዳንዱ ሐውልት 18 ሜትር 59 ጫማ ቁመትና ወደ 750 ቶን ክብደት አለው። ከተቀረጹትም ከካይሮ አቅራቢያ ከሚገኘው ቀይ ኳርትዛይት የአሸዋ ድንጋይ ነው። ሐውልቶቹ አሜኔቶፕ ሶስተኛን ዘና ብሎ እጆቹን በጉልበቶቹ ላይ አሳርፎ ወደ ምስራቅ ወደሚወጣው ፀሐይ ትኩር ብሎ ሲመለከት ያሳያሉ። ለ3000 ዓመታትም ያህል ፀሐይ ስትወጣ ተመልክተዋል። ትክክለኛው ስማቸው አሁን መምኖን ተብሎ እንደሚጠራው ሳይሆን አሜኔቶፕ ሶስተኛ ነበር። ከክርስቶስ ልደት በኋላ በ27 ዓመተ ምህረት በደረሰ የመሬት መንቀጥቀጥ የሰሜናዊው ሐውልት የላይኛው ክፍል ተሰነጠቀ። ከዚያን ጊዜ በኋላ ፀሐይ ስትወጣ ሙቀትና የድንጋይ ለውጥ ምክንያት እንደ ሙዚቃ ያለ ድምፅ ከሐውልቱ ይወጣ ነበር። ግሪካውያን ይህንን ድምፅ ከራሳቸው አፈታሪክ ጋር አገናኝተውት የንጋት አምላክ ኢኦስ ለልጇ መምኖን የምታሰማው የሐዘን ድምፅ ነው ብለው ተረጎሙት። ለዚህም ነው የመምኖን ሐውልቶች የተባሉት። ንጉሥ ሴፕቲሚየስ ሴቭሩስ በሦስተኛው ክፍለ ዘመን ሐውልቱ ሲጠገን ግን ድምፁ መቆሙ ተዘግቧል። አሁን የምንሄደው ወደ ጄሰር ጄስሩ ወይም የቅዱሳን ቅዱስ ተብሎ ወደሚጠራው የሃትሼፕሱት ቤተ መቅደስ ነው። ንግሥት ሃትሼፕሱት በገደል ላይ በባለ 3 ደረጃ ፎቅ ያስገነባቸው ድንቅ ሕንፃ ነው። ግብፅን በመደበኛነት የገዙት 4 ሴት ፈርዖኖች ብቻ ናቸው። የመጀመሪያዋ ተብላ የምትጠቀሰው የ12ኛው ስርወ መንግስት አባል የሆነችው ንግሥት ሶቤክነፈሩ ስትሆን የመጨረሻዋ ደግሞ በታሪክ እጅግ የምትታወቀው የፕቶሎሚ ስርወ መንግስት አባል የሆነችው ክሊዮፓትራ 7ኛ ነበረች። ሃትሼፕሱት ትርጉሙ ከመኳንንት ሴቶች ሁሉ የላቀች ማለት ሲሆን በግብፅ ታሪክ ውስጥ ከሁሉም የላቀች እና እጅግ ስኬታማ ከሆኑት ሴት ፈርዖኖች አንዷ ነበረች። የ18ኛው ስርወ መንግስት 5ኛዋ ገዢ ስትሆን ከክርስቶስ ልደት በፊት ከ1479 እስከ 1458 ዓመተ ዓለም በመግዛት ወደ 22 ዓመታት ገደማ በሙሉ ስልጣን ላይ ቆይታለች። ንግሥት ሃትሼፕሱት በግብፅ ታሪክ ውስጥ ሴት ፈርዖኖች መካከል አንዷ ነበረች። ከሁሉም ግን እጅግ ኃያልና ስኬታማ ለአንድ ወንድ የተሰጠውን ማዕረግና ሙሉ ስልጣን ወስዳ 22 ዓመት ያህል ገዝታለች። ስልጣኗን ለማስረገጥ 2 ዘዴዎችን ነበር የተጠቀመችው። አንደኛው በአሙን ራ እንደተወለደች የሚገልጹ ምስሎችን በቤተ መቅደሷ ላይ ማስቀረጽ፣ ሁለተኛው በቅርጻ ቅርጾች ላይ እንደ ወንድ ፈርዖኖች በመምሰል የሐሰት ጺም በመጠቀም መታየት። ዘመኗ በሰላም በብልጽግናና በግንባታ ላይ የተመሰረተ ነበር። በ9ኛ ዓመቷ ወደ ፑንት ምድር በዘመናዊቷ ኢትዮጵያ አካባቢ ታላቅ የንግድ ጉዞ ላከች። ይህ ጉዞ ዕጣን፣ የከርቤ ዛፎች፣ ወርቅና የዝሆን ጥርስ ለግብፅ አመጣ። ቤተ መቅደሱ በታማኝ አርክቴክቷ ሰነንሙት የተመራ ሲሆን ከሌሎች የሚለየው በ3 ትላልቅ ደረጃዎች ቴራስ መገንባቱ ነው። ውበትን ከስነ ህንፃ ጥበብ ጋር ያጣመረ ድንቅ ስራ። ሁለተኛው ደረጃ የፑንት ጉዞ የተገለጸበትን አዳራሽ፣ የመለኮታዊ ልደት አዳራሽ እና ለፍቅርና እናቶች አምላክ ለሃቶር የተሰጠውን ቤተ መቅደስ ይዟል። ሶስተኛው ፎቅ ቅድስተ ቅዱሳን ነው። ቀጥታ ከድንጋይ ተቀርጾ ለአሙን ራ የተሰራ ሚስጥራዊ ስፍራ። ከሞተች በኋላ የእንጀራ ልጇ ትትሞስ ሶስተኛ የሃትሼፕሱትን ስምና ምስል ከሁሉም ቤተ መቅደሶች ላይ እንዲፋቅ አዘዘ።
ይህ የታሪክ ማጥፋት የተደረገው የራሱን ስልጣን ለማጠናከርና አንዲት ሴት ያለ ወንድ አጋዥነት ፈርዖን መሆኗን ለመደበቅ ነው። ግን ሙሉ በሙሉ ሊያጠፋው አልቻለም። የሀትሼፕሱት ቤተ መቅደስ የግብፅን ታላቅነት በግልጽ እየመሰከረ ይገኛል። በጣም ሙቀት ነው ከሚገመተው በላይ። እነሱ እንደሚሉት በዚህ ወቅት ንፋሳችን ነው ነው የሚገርም ሁኔታ ተረጥሞ። አሁን ደግሞ የጥንቷን ግብፅ የኋለኛውን ዘመን ታሪክ ወደሚነግረን ወደ የነገስታት ሸለቆ እንገባለን። በአባይ ወንዝ ምዕራባዊ ዳርቻ የሙታን ምድር ተብሎ በሚታሰበው አካባቢ ነው የሚገኘው። ነገስታቱ ከጠለቀው ፀሐይ አምላክ ጋር በመዋሃድ ዳግም እንደሚወለዱ ያምኑ ነበር። ሸለቆው ለቀብር የተመረጠበት ምክንያት በላዩ ላይ አልቁርን የሚባል ተፈጥሯዊ ፒራሚድ የመሰለ ተራራ በመኖሩ ነው። ይህም መለኮታዊ ጥበቃ ምልክት ተደርጎ ይታይ ነበር። ከመሬት በላይ ፒራሚድ ከማስገንባት ይልቅ ወደ ተራራው ውስጥ በጥልቀት በመቆፈር የመቃብር ዘራፊዎችን ትኩረት ላለመሳብም ነበር። ይህንን ቦታ ለመጀመሪያ ጊዜ ለንጉሳዊ ቀብር የመረጠው ቱትሞስ አንደኛ የ18ኛው ስርወ መንግስት መስራች ነበር። አርክቴክቱ ኢነኒ ንጉሱ ማንም ሳያይ የሞት መኖሪያውን ብቻውን እንዲገነባ እንዳዘዘው ጽፏል። የመጀመሪያ መቆሚያችን የራምሴስ አንደኛ መቃብር ኬቪ 16 ነው። ራምሴስ አንደኛ የታሪክ አሻራውን ያኖረው በትልቅነቱ ሳይሆን 19ኛውን ስርወ መንግስት በመመስረቱ ነው። ቀደም ሲል ወታደርና አማካሪ የነበረው ፓራሜሱ ንጉስ ሆረሜብ ወራሽ ስላልነበረው ነበር ለመንገስ የቻለው። ንግስናው ከ2 ዓመት ያነሰ በመሆኑ መቃብሩ በችኮላ የተሰራ እጅግ አጭርና ቀላሉ ነው። ርዝመቱ ወደ 29 ሜትር ብቻ ነው። ምንም እንኳን ትንሽ ቢሆንም ውስጡ ያሉት ስዕሎች የ19ኛው ስርወ መንግስት መጀመሪያን የሚያመለክት ከፍተኛ ጥራትና ደማቅ ቀለም አላቸው። ግድግዳዎቹ በዋናነት ከመግቢያ በር መጽሐፍ ዘ ቡክ ኦፍ ጌትስ በወሰዱ ትዕይንቶች ያጌጡ ናቸው። ንጉሱ በሆረስና በአኑቢስ አማካኝነት ወደ ኦሳይረስ ሲመራ ያሳያሉ። የሬሳ ሳጥኑ ሳርኮፋጎስ አሁንም በመቃብሩ ውስጥ አለ። የእርሱ መሚ ከረጅም ዘመን በኋላ በሰሜን አሜሪካ ተገኝቶ በ2003 ዓ.ም ወደ ግብፅ ተመልሷል። አሁን ወደ ትንሹ ፈርዖን ወደሚባለው የጥንቷ ግብፅ ንጉስ ቱታንካሙን መቃብር ቤት እየገባን ነው። ቱታንካሙን በሕይወት ዘመኑ አጭርና ተጽዕኖ የሌለው አገዛዝ ነበረው። ነገር ግን በዘመናዊው ዓለም እጅግ ታዋቂው ፈርዖን ለመሆን በቅቷል። ይህ ታዋቂነት የመጣው እንደ ፈረንጆቹ አቆጣጠር በ1922 ዓ.ም የእንግሊዙ የግብፅ ተመራማሪ ሃዋርድ ካርተር ቡድን መቃብሩን ሳይዘረፍ ሙሉ በሙሉ ስላገኙት ነበር። አመፀኛው ፈርዖን እየተባለ ለሚጠራው የአኬናተን ልጅ እንደሆነ ይታመናል። መጀመሪያ ቱታንካተን ወይም የአተን ሕያው ምስል ይባል የነበረ ሲሆን በአማካሪዎቹ መሪነት የአባቱን የአቴኒዝም የአንድ አምላክ ብቻ ሃይማኖት ቀልብሶ የግብፅን ባህላዊ አምልኮ የአሙን ራን ሲመልስ ስሙን ወደ ቱታንካሙን ወይም የአሙን ሕያው ምስል ቀይሮታል። ከ8 እስከ 9 ዓመት ዕድሜው ላይ ነገሰ። ለ9 ዓመታት ብቻ ገዝቶ በ19 ዓመት ዕድሜው መካከል ሞተ። ለዘመናት ሚስጥር የሆነው የሞቱ ምክንያት በዘመናዊ ጥናቶች ከባድ የእግር ስብራትና የወባ በሽታዎች ጥምረት ሊሆን እንደሚችል ይገመታል። መሚው ከልጅነቱ ጀምሮ የነበረበትን የከንፈር መሰንጠቅና የእግር መጣመም ያሳያል። ከመቃብሩ ውስጥ ከ5000 በላይ የሚሆኑ ቅርሶች ተገኝተዋል።
በዓለም ላይ እጅግ ተምሳሌታዊ የሆነው የወርቅ ጭንብል፣ 3 ተደራራቢ የወርቅ የሬሳ ሳጥኖች፣ ውስጠኛው ንጹህ ወርቅ ነው፣ ሰረገላዎች፣ ጌጣጌጦችና የ3000 ዓመት ዕድሜ ያለው የወይን ጠጅ ጭምር ተገኝቷል። ሌላው ለእኛ ልዩ ትኩረትን የሰጠን ነገር በመቃብሩ ውስጥ በኢትዮጵያ ደጋማ ተራራዎች ላይ የሚገኙት የ12 ጭላዳ ዝንጀሮዎች ስዕል መገኘቱ ነው። ይህም የጥንቷ ግብፅ ከጎረቤቶቿ ጋር የነበራትን ጥልቅ ባህላዊና የንግድ ግንኙነት ያሳያል። የቱታንካሙን ያልተዘረፈ መቃብር ግኝት ስለ አዲሱ የፈርዖኖች መንግስት የንጉሳዊ ቀብር ስርዓት፣ ቁሳዊ ባህልና የዕለት ተዕለት ሕይወት እጅግ ሰፊና ልዩ መረጃ ሰጥቷል። በአጭር ሕይወቱና ያልተዘረፈ መቃብሩ ምክንያት ቱታንካሙን የጥንቷን ግብፅ ታሪክ ለዘመናዊው ዓለም ለማስተዋወቅ ትልቅ ድልድይ ሆኗል። ቀጥሎ የምንጎበኘው በ20ኛው ስርወ መንግስት ታላቅ ፈርዖን የነበረውን ራምሴስ ሶስተኛን መቃብር ኬቪ 11 ነው። ራምሴስ ሶስተኛ ግብፅን ከባህር ህዝቦች ጥቃት በመከላከል ይታወቃል። ነገር ግን በቤተ መንግስት ሴራ ሃረም ኮንስፓይሬሲ ምክንያት ተገደለ ተብሎ ይታመናል። መቃብሩ 188 ሜትር ያህል ርዝመት ያለው ሲሆን በአቅራቢያው ካለ መቃብር ጋር በመጋጨቱ ምክንያት ኮሪደሩ በድንገት ወደ ቀኝ እንዲታጠፍ ተደርጓል። ይህ የመቃብሩ ልዩ መለያ ነው። ኬቪ 11 በልዩ ይዘቶቹ ይታወቃል። በ10ሩ ትንንሽ የጎን ክፍሎች ውስጥ በሌሎች ንጉሳዊ መቃብሮች የማይገኙ ዓለማዊ ትዕይንቶች፣ የጦር መሳሪያዎችና የታወቀው የበገና ተጫዋቾች ስዕል ይገኛሉ። የራምሴስ ሶስተኛ መቃብር የ20ኛው ስርወ መንግስት የኪነ ጥበብ ብልጽግናን፣ የንጉሱን የቤተ መንግስትና ወታደራዊ ታሪክ የሚያንጸባርቅ ነው። ታላቁ ነቢይ ሙሴ ህዝቡን ከግብፅ ባርነት ያወጣበት ዘመን ከ19ኛው ስርወ መንግስት ራምሴስ ሁለተኛ ጋር የተያዘ እንደሆነ ቢታሰብም ይህ ዘመን የውድቀት መጀመሪያ መሆኑን ያሳየናል። አሁን የምንጎበኘው የሁለት ወንድማማቾች ልጆች የሆኑትን የራምሴስ አምስተኛንና የራምሴስ ስድስተኛ የጋራ መቃብር የሆነውን ኬቪ 9ን ነው። ይህ መቃብር መጀመሪያ የተሰራው ለራምሴስ አምስተኛ ነበር። ነገር ግን ገና በ4ኛው ዓመት ስለሞተ የአጎቱ ልጅና ተተኪው ራምሴስ ስድስተኛ ወረሰው። ራምሴስ ስድስተኛ የመቃብሩን የመጀመሪያ ክፍሎች በራሱ ስም አስጊጦታል። መቃብሩ ወደ 110 ሜትር ጥልቀት አለው። ራምሴስ አምስተኛ እንደሞተ ወዲያው ሊቀበር አልቻለም ነበር። በወቅቱ በነበረው የፖለቲካ አለመረጋጋትና የሊቢያውያን ወረራ ምክንያት ሊሆን ይችላል። ኬቪ 9 በንጉሶች ሸለቆ ውስጥ ካሉ እጅግ ያሸበረቁ መቃብሮች ውስጥ አንዱ ነው። የግድግዳዎቹና የጣሪያው ጭብጦች የፀሐይ አምላክ ራ በምድር ውስጥ የሚያደርገውን የሌሊት ጉዞ ያሳያሉ። በተለይም የመጨረሻው የቀብር ክፍል ጣሪያ ላይ የሰማይ አምላክ ኑት ፀሐይን እየዋጠች
በማግስቱ ጠዋት እንደምትወልዳት የሚያሳይ ታላቅ ትዕይንት ተስሏል። ይህ መቃብር በጥንት ዘመንም ክፍት ስለነበር ግሪኮች፣ ሮማውያንና ሌሎች ጎብኚዎች በግድግዳው ላይ የጻፏቸውን ግሪፊቲዎች ማየት እንችላለን። ይህ የሚያሳየው ረጅም የጉብኝት ታሪክ እንዳለው ነው። ሁለቱም ነገስታት የገዙት ግብፅ በኢኮኖሚ እየተዳከመች በነበረችበት በ20ኛው ስርወ መንግስት መጨረሻ ላይ ነበር። ራምሴስ አምስተኛ በ4 ዓመት የስልጣን ዘመኑ በሊቢያውያን ወረራና በካርናክ የአሙን ካህናት ስልጣን መብዛት ተፈትኖ ነበር። መሚው ደግሞ የፈንጣጣ በሽታ ምልክቶችን ያሳያል። ይህም በለጋ ዕድሜው እንዲሞት ምክንያት ሊሆን ይችላል። ሌላው አስገራሚ ነገር የኬቪ9 ግንባታ ሰራተኛ ጎጆዎች የቱታንካሙን መቃብር መግቢያን ለዘመናት በመሸፈን ከሌቦች እንዲጠበቅ ትልቅ አስተዋጽኦ ማድረጋቸውን ስንሰማ ታሪክ ምን ያህል በድንገት እንደሚገናኝ እንገረማለን። በመጨረሻ የምንመለከተው የ20ኛው ስርወ መንግስት አባል ለሆነው ራምሴስ 9ኛ የተሰራውን ኬቪ6 መቃብር ነው። ይህ ንጉስ ለ18 ዓመታት ቢገዛም በዘመኑ ኢኮኖሚያዊ ፈተናዎችና የመቃብር ዘረፋዎች በጣም ተስፋፍተው ነበር። መቃብሩ 105 ሜትር ርዝመት ያለው ሲሆን በሞቱ ጊዜ ግንባታው ሳይጠናቀቅ በፍጥነት ተጠናቆ ንጉሱ በችኮላ እንዲቀበር ተደርጓል። የሬሳ ሳጥኑ የተቀመጠበት ክፍል ምሰሶች ያሉት አዳራሽ መሆን ሲገባው በፍጥነት ተጠናቀቀ። ግድግዳዎቹ በምድር መጽሐፍ እና የዋሻዎች መጽሐፍ ስዕሎች የተሞሉ ናቸው። እንደ ኬቪ9 ሁሉ ኬቪ6ም ከጥንት ጀምሮ ለጎብኚዎች ክፍት ከነበሩት ጥቂት መቃብሮች አንዱ በመሆኑ የሮማውያንና የኮፕቲካውያን ጎብኚዎች የተተዉ ጽሑፎችን ማየት እንችላለን። ውድ ተመልካቾቻችን የትብስ ምዕራባዊ ዳርቻ የሙታን ምድር ጉዟችን በዚህ በነገስታት ሸለቆ ይጠናቀቃል። በቀጣይ ክፍል በአባይ ምስራቅ በኩል የሚገኙትን የሕያዋን ምድር ታላላቅ ማዕከላት የካርናክ ቤተ መቅደስና የሉክሶር ቤተ መቅደስ ጎብኝተን እናቀርባለን። በእነዚህ ግዙፍ ቤተ መቅደሶች ውስጥ ያየናቸውን አስደናቂ አምዶችና ጥንታዊ ስነ ስርዓቶችን የሚያሳየው ሁለተኛውና የመጨረሻው የቪዲዮ ክፍል በቅርብ ቀን ወደ እናንተ ለማድረስ ቃል እንገባለን። ዛሬ ከኛ ጋር ስለተጓዛችሁ ከልብ እናመሰግናለን። ላይክ በማድረግ ውዴታችሁን ግለጹልን። ሰብስክራይብ በማድረግ ተወዳጁን፣ ኮመንት በመስጠትም አነጋግሩን። ቸር ያቆየን። እግዚአብሔር ሀገራችንን ሰላም ያድርግልን። ደህና ሁኑልን። አሜን።